አምላኬ ሴት ናት የምትል ፌሚኒስት አለች እዚህ ሀገር ላይ። ፍጥረቶች በአጠቃላይ ከየት ነው የሚመጡት? ከማህፀን። ማህፀን ያላት ማናት? ሴት። ስለዚህ የኔ ፈጣሪ ክብሯ ይስፋ። ኦከልት ሲስተም ነበር። አሁን ግን ነበር አይደለም እያልኩ ያለሁት አለ። አምላኬ ሴት ናት የምትል ፌሚኒስት አለች እዚህ ሀገር ላይ። ሶ ኢፍ ዩ አር ኦርቶዶክስ እንግዲህ ሙስሊምም ከሆናችሁ አምላካችሁ እግዚአብሔር ነው፣ አሚን አላህ ነው። ክርስቲያንም ከሆናችሁ አምላካችሁ እግዚአብሔር ነው። የሆነች ሴት አምላክ የለችም። ስለዚህ ይሄ እንደው ዝም ብሎ የሆነ ራንደምሊ ተነስቼ ያመጣሁት ምናምን ሳይሆን የኔ አምላክ ሴት ናት ክሊርሊ ብላ አንደርስታንድ የሆነ ሜታፎሪካል የሚመስል ነገር ነበረው፣ ግን መጨረሻ ላይ ክሊርሊ ስቴት አደረገችው። መጀመሪያ ሴትን ማግኒፋይ ለማድረግ መስሎ ነበረ እና በኋላ ላይ ይሄ ለአምላክ የምናቀርበውን ምስጋና የኔ አምላክ ሴት ናት፣ አምላክ ትመስገን፣ አምላክ ምናምን የሚል ነገር አቀረበች። ዛትስ ኢት። ይሄንን ሰው እንደ ስለምፈልግ ነው። ታንክ ዩ ቬሪ ማች። ከየትኛው ፖይንት ጋር ተያይዞ ነው እንዲመሳል? መጀመሪያ ስናነሳ ፌሚኒዝም ከኦከልት ሲስተም ነው የመጣው። አሁን ራንደምሊ 21ኛው መቶ ክፍለ ዘመን ላይ የሆነች ሴት ተነስታ የኔ አምላክ ሴት ናት ስላለች ፌሚኒዝም ሴት ነው የሚያመልከው አይነት የሆነ ስቱፒድ የሆነ አይዲያ እያስተላለፍኩ አይደለም። እንደሱ አይደለም፣ ግን እንደዛ ነው እያረክ ያለው። ልንገርሻ ምን እያረኩ እንዳለው። የሆነች ሴት ተነስታ የኔ አምላክ ሴት ናት ስትል እንዴ ሲሪየስሊ የምርሽን ነው ኦኬ ብዬ ተጠራጠርኩና ቢሃይንድ ዛት የሆነ ነገር ካለ ብዬ ሂስትሪውን ሰርች አደረግኩኝ። ሂስትሪውን ሰርች ሳደርግ ለሁላችሁም ነው መጽሐፉን የምጋብዘው። የፌሚኒዝም ታሪክ የመጀመሪያው ዌቭ ሙቭመንት ላይ ከመጀመሪያው ዌቭ በፊት ነው ኢቭን ኦከልት ሲስተም አለ። የመጀመሪያውን ሐሳብ ያነሱት ሰዎች እኔ ወይ ስክሪንሻት ማሳየት የምትችሉ ከሆነ ስክሪንሻት አድርጌ እልክልሃለሁ፣ ታሳያቸዋለህ። ሴቶቹ የመጀመሪያውን እንቅስቃሴ የጀመሩት ሰዎች አክቹዋሊ ወንድ ነው። ከሜሪ በኋላ የሜሪ ሳኒን ለው ማለት ነው። እሱን መጽሐፉን እንትን ብለን ክሮስ ቼክ አድርገን እናያለን። እነሱ ሰዎች በሴት አምልኮ ነው የጀመሩት ፌሚኒዝምን። የዛ ሪፍሌክሽን ሊሆን ይችላል አሁን ያየነው ልጅቷ ጋር ያየነው ነገር